ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ ሰማሁ እኮ እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ ጓደኛ አንዴ በስማ እዛን ቀን በቃ ህይወት ያስጠላኝ እዛን ቀን እብድ ነው። እኔና ፍቅረኛዬ በጣም እንዋደድ ነበር። በጣም ሰው ሁሉ ይቀናብን ነበር ማለት ጎረቤታችን። እስከ መቼ ነው ስንታመምና ሲጎልብን ቤተሰብ ነው ሸህጋ የምናደርገው? የማይመስሉ ጓደኞች ጋር ትገጥሚያለሽ። ከዛ መጨፈር ከወንድ ጋር ዴት ወጥተሽ ምናምን ማደር ምናምን ከተለያዩ ወንዶች ጋር ትርፉ በሽታ ነው። ሰላም የነባሪያክት ቤተሰብ ተከታታዮቻችን እንደምን ከርማችኋል? እንደምን ቆይታችኋል? እኛ አለን በጤና እያለን ወደ እናንተ በሌላ ቪዲዮ ተገናኝተናል። ምንድነው ዛሬ ያለው የሚለውን ነገር እግር በእግር እየተከተልን ይዘንላችሁ መተናል። የሆኑ ቪዲዮዎች አሉ የቲክቶክ ያገኘናቸው ቪዲዮዎች፣ እነሱ አስተማሪ ናቸው ብለን ስላስበን ወደ እናንተ ይዘንላችሁ ከተፍ ብለን መተናል። ምንድነው የሚለውን እንግዲህ ወደ እናንተ እናቀርባለን። የቻናላችን አዲስ ከሆናችሁ እያያችሁ ከሆነ የሰብስክራይብ ምልክቷን ተጫኑ። ሁሌ የኔ ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን አብራት። ሁሌ ስለቅ ኖቲፊኬሽን ይደርሳችኋል። በሱ እያያችሁ አላመልጣችሁም ማለት ነው። እንግዲህ ባላመልጣችሁ ይሻላል። እንግዲህ ፈገግ እያልን ቪዲዮዎቻችንን እናያለን። ምንድነው የእናንተ ሀሳብ የሚለው ነው ኮሜንት ላይ ብላችሁ ጠቅ አድርጋችሁ ኮሜንት ላይ አስቀምጡልን። ሀሳብ አስተያየቶችን እናያለን። ከዛ በኋላ ቀጣይ ላይ እናስተካክላለን። ምክር ካላችሁ መከር ዘከር እያደረጋችሁን እለፉ። የዛሬ ቪዲዮአችን ምንድነው የሚለውን እስቲ ቪዲዮ እኒና አስተያየት እንሰጥበታለን። አንዴ በስማ እዛን ቀን በቃ ህይወት ያስጠላኝ እዛን ቀን እብድ ነው። እኔና ፍቅረኛዬ በጣም እንዋደድ ነበር። በጣም ሰው ሁሉ ይቀናብን ነበር ማለት ጎረቤታችን ነው። ይሄ እግረኛው ነው። ይሄ በባዶ እግሩ የሚሄደው ልጅ ቮይስ ነው፣ የሱ ኢንተርቪው ነው። እንትን ሰርተውለት ነው፣ ቪዥዋል አድርገውት ነው፣ ቪዲዮ ሰርተውለት ነው። እና የሱን ታሪክ በምስል አሳይተውን ነው ቲክቶክ ላይ ፖስት የተደረገ ነው። እስቲ እንየው። በሳሳ ጎጆን እዛ በ150 ብር ተከራይተን የምንኖረው ጎረቤቶቻችን በቃ ሁሌ ይገረማሉ። ሁሌ ሳቅ ነው እና በቃ ስቃታሉ። በቃ ላሊያልሽ ነች። ስነ ጽሁፍ ችሎታ ነበራት፣ ግጥም ልታሳትም እና በጣም በቃ የደህና ቤተሰብ ልጅ ነች። ግን ለኔ ላይፍ ብላ አስበው ከኔ ጋር መሬት ላይ ነው የምንተኝ እና በጣም ነው የምንዋደደው። ከዛ 10 ሺህ ብር ልታመጣልኝ ስትል አንድ ደደብ ኢንጂነር አለ። ከዛ እንዳታመጫለ አስበው፣ እሱ ጫት ያመጣል። የሱን ጫት እየተቀበልን ነው እዛ ቺቺኒያ የምናከፋፍለው። ምንም እነሱ ስናቋቁም አስበው የኔን መቋቋም ቁልቁል ሰደደ። ቁማር ይጮታል አላት። እኔ እዛ ፑል ቤት አጫውት ነበር። እዛ ጋር ፑል ነበር እና ፑል ቤት ዳኛ ነኝ። ገንዘብ አገኛለሁ እንጂ አልተገባ ገንዘብ አልበላ። ከዛ ቁማር ያው እሱ መንፈሳዊ ቅናት አንዳንዴ ገባ መማር መረጃ መሞላት አለ፣ ንቃተ ህሊና ግንዛቤ መኖር አለበት። ከዛ ስለምትወደኝ ነገረች። እሱ ነው ነገ እብዱ ሄድኩኝና ስማ አንተ ማስተሬት ነው ያስከው የነገር ነው እንዲያሉ እና በጣም በቃ ህይወቴን አበላሸው። ከዛ እሷም ጠፋሽ። ደብዳቤ ጽፋልኝ፣ የሚገርም ደብዳቤ ነው፣ ያስለቅሳል። ዋው ደብዳቤ አለ። ዋው በጣም ውስጡ እና ደብዳቤው የሚገርም እንደ ነገ 16 ነው ኪዳነ ምህረት፣ እንደ ዛሬ 15 ወደ 2004 ላይ ማለት ነው። እና በዚህ ጋር ጓደኛችን ቤት አለ። እህቱ ሞታ ለቅሶ ልንደርስ እንሂዳለች። አይተው አንቺ ቤት ሁኚ ብዬ ከጓደኛዬ ጋር ልክ በዛ ሰዓት ነው የጻፈችው። እና 3 ቀን በቃ የሆነ ሳቢ ጠሮኝ፣ እኔም ስራ ጠፋ ምናምን የ2 ብር ከሰላተን ተንገላተን ከሰል ደግሞ እያዞርኩ ሸጥ ነበር። እና ከሰሎችም ጠፍተውብኝ በቃ ድቅርትርት ብለን ነበር። እና በቃ ተናድጄ 3 ቀን ውስጥ ለካ የጠሏት ነው እሷ የመሰላት ገባ። በዛ የተበሳጨ መሰለኝ። አዎ እና ያን ደብዳቤ ጽፏል። ከዛ ማታ ስመጣ በቃ ኃይለኛ በቃ ማታ የምርጥ የፍቅር ላይፍ አሳለፈ። እና ከዛ በንጋታው በቃ ቤት ደርሼ ልምጣ አለች። በቃ እሷ ልትሄድ ነው ገባ ሀሳብ እና ቤት ሄጄ ልምጣ በቃ ሄዱ ሂጂ ምናምን ነገር ብዬ ብር ልትቀበል ነው ሄደች። ከዛ ልክ እሷ ቤት ልክ እንደሄደች እኔ ደግሞ ልክ እሷ 6 ሰዓት እንደሄደች 6 ከሩብ ከሰሎች መጥቷል ልጠራ። ከዛ ደስ አለኝና በቃ ነው ቢዝነሱን ነው። ከዛ 11 ሰዓት ላይ ከሰሉን ጨረስኩት። የማይጨረስ ከሰል እና ሙሉ ከሰላው ይዤ ወደ 700 ብር ይዤ ከጓደኞቼም 2 የሰፈር ልጆች ይዣቸው ሄዶ ለነሱም 100 ብር ሰጥቼ ምግብ አብልቼ ምን ብዬ ወንድ ነኝ ሄዱ ፏ እንላለን ብዬ 11 ሰዓት ትናንት 2 ብር ከሰላተን ብዬ ኩንታል ከሰል የሚቀረው ማታ ላይ ጠራርገዋለሁ ገባ አይሱዙ ላይ ሞልቼ ቤት ገባው። ልክ ቤት አስቀምጬ ልብሴን ቀያይሬ ሲል ለካ ደብዳቤው አጠገቤ ያለ አላየሁት። ከዛ እኔ 11 ሰዓት ላይ ወጣው ከልጆች ጋር በቃ አላወኩም። ደስ ብሎኝ በቃ ሄዱ። ማታ ቤት ገብቼ ብጠብቃት የኪዳነ ምህረት ቀን ነው። ቀኑ መብራት ጠፍቷል። ይዘበ ኦሎ ደብዳቤውን አላገኘሁት።
ከዛ ቁጭ ብዬ ኤድን ባያት ቀረች። ሲሟም እኔ ጋር ነው። ከዛ አንዱ ሲም ሴቭ ያደረገችው ላይ 110 ምናምን ስልክ ነው የደወልኩት። የለች ማናቸው እቤት ሄድኩኝ የለች። ከዛ ስል በሶስተኛ የገብርኤል ቀን የዓመት ገብርኤል ነበር። ቤት ቁጭ ብዬ የሆነ መጽፈው ማዘንዳ ብድክስ አድርገው ወረቀቱን አለ ግልጥ አድርጌዋለሁ። አስበው 11 ሰዓት ነው ከሰሉን የጨረስኩት። የደብዳቤው ቀጠሮ 11 ሰዓት ስላሴ እንገናኝ ካልመጣ አትወደኝም ማለት ነው የሚል ነው። አንተ በስማ የዛን ቀን በቃ ህይወት ያስጠላኝ። የዛን ቀን እብድ ነው የሆንኩት። 11 ሰዓት ላይ ስላሴ ካልተገናኝ አትወደኝም ማለት ነው። ከወደድከኝ መታድነኝና በቃ የሚያውቅ እንዲህ ነው የምታነበው ደብዳቤው። ከዛ ያልዞርኩበት ቦታ የለች። ከዛ ልክ በፒያሳው ፍንዳታ ባውኑ እዛ ውስጥ በእሳት አደጋ ሞተች። ነፍሴን በሰደስታ ሰላም ስሞላበት ስሜቴን ጎድቼ ህይወት ድራማ ናት። ህዝቡም ተዋንያን ነው። ጋድም ደራሲ ነው የነበር ፍቅሬንም እውነቱን ነው። ህይወት ድራማ ነች። እኛ ተዋናይ ነን። አያችሁ የሚዋደዱ ሰዎች ማለት ትንሽ ነገር ከገባ በቃ እንደዚህ ነው እኮ። እግዚአብሔር ምን አለው እንደው እሱ 11 ሰዓት ላይ ከሰል መጥቷል ተብሎ ሄዶ እዛ እየወረደ ምናምን ተሸክሞ ምናምን እሱ 11 ሰዓት ላይ ቤተክርስቲያን ጠብቀኝ ብለው ነበር። አልመጣም። በቀጠሮ ሰዓት አልመጣ። እኔ ቤተክርስቲያን ቁጭ ላይ እየጠበቀችው ነበር። ከዛ በሆነ አደጋ ነበር መሰለኝ ፍንዳታ፣ በዛ አደጋ ሞተች። ቢያንስ ተርፋ እንኳን ሌላ ሀገር ሄዳ ምናምን ነገር ቢሆን ድራማ ነው እውነት። እግዚአብሔርን እኔ ራሱ ጭንቅላቴ ተርፋ ምን አለ የሆነ ሄዳ ምናምን በቃ አሁን ልጆች መስርታ ምናምን ቢል ነው የሰሩትም እንትን አሪፍ ቆንጆ ነገር ሰርተውልናል። እንግዲህ ነፍሷን በአጸደ ገነት ያኑረው እንላለን። ወደ ቀጣዩ ቪዲዮአችን እንለፍ። ጋይስ ሲጋራ እንግዛ። ታውቃላችሁ መቼም እኔ ካላጨስኩ የጠጣሁ አይመስለኝም። ታዲያ ሴቶች ምን እንጠብቃለን? እንግዛ። እታች እንደውም ደብላ ይቻላል። ምን ነው ሀኒ? ዝም ብሎ ቁርጠት ነገር ነው፣ ይተውኛል። ምንድነው ሴቶች አይገባም እንዴ? አረ እንገባለን። ሴቶች ገዝቻለሁ፣ እንግባ። ይጠጣል። I got the lot of songs she sings so I pick up now my song she the sings አላየሽም ማስቶች በፍጹም የት ሄዳል እሱ? አትጨነቂ፣ የሆነ ፋራ ነገር ነው። ነገ አገኘዋለሁ። ስትመችኝ እኮ Valentina she the way you know she call me everything I want she give me she tell me every day she wanna see me ምንድነው አንቺ? አረ እኔ እንጃ፣ እኔም አላቅም። ሽንትሽን እንኳን አትቆጣጠሪም? በይዘርቤ ምንድነው? ምን ተፈጥሮ ነው? አላቅም፣ ግን እያመመኝ ነው። ሆስፒታል መሄድ አለብኝ። ህመሙ ሲሰማሽ ለምን ወደ ሆስፒታል አልመጣሽም? ዶክተር፣ ቀለል ያለ ውጋት ነበር አልፎ አልፎ የሚሰማኝ። እኔም ብርድ እየመሰለኝ አልፎ ነበር። አሁን ግን ሽንቴ ሲያመልጠኝ ነው ደግጬ የመጣሁት። በጣም አዝናለሁ። ከረፈደ ነው የመጣሽው። ምንድነው ዶክተር ንገረኝ። ውጤትሽ እንደሚያሳየው ሄፓታይተስ ቢ በተለምዶ ጉበት የምንለውና የማህፀን ካንሰር ያሳያል። ይህ በሽታ የሚመጣው ከተለያዩ ወንዶች ጋር በሚደረግ የግብረ ስጋ ግንኙነትና በተለያዩ ሱሶች ምክንያት ነው። የደወሉላቸው ደንበኛ አይነሱ? ሁሉም ጓደኞችሽ አያነሱ። ግድ የለም ለሜላ ደውልላት፣ እሷ ታነሳልሃለች። እሺ፣ ግን የመጨረሻ ነው ይሄ። አነሳችሁ። ምን ነው ጠፋችሁ? አሞኛል እኮ። ወይኔ ጓደኛዬ፣ ሰማሁ እኮ እንመጣለን። ሰሞኑን ስራ ስለበዛብኝ ነው። ደውልልሻለሁ። እሺ በቃ ጓደኛ ሆ ደግሞ በሽታዋን ልታጋባብን ነው እንዴ? አሁን ከረፈደን ቢሆን የገባሽ ይመስለኛል። ገና የጊዜ ሳይመጣ ነው ብዙ የመከርንሽ፣ ግን ልትሰሚን ፈቃደኛ አልነበርሽም። በመጨረሻ ማን ጋር ነው ተመልሰሽ የመጣሽው? ቤተሰቦችሽ ጋር።
ሁልጊዜ የምናደድበትን ነገር ልንገርሽ። እስከ መቼ ነው ስንታመምና ሲጎልብን ቤተሰብ ነው ሸህ ጋር የምናደርገው? ትክክል። የማይመስሉ ጓደኞች ጋር ትገጥሚያለሽ። ከዛ መጨፈር ከወንድ ጋር ዴት ወጥተሽ ምናምን ማደር ምናምን ከተለያዩ ወንዶች ጋር ትርፉ በሽታ ነው። ከዛ በኋላ ዞረሽ ያልጎበኛሻቸው ቤተሰቦችሽ ጋር ደግሞ ታመሽ ትተኛለሽ። ከዛ አሉኝ የምታያቸውን ጓደኞችሽን ስትጠሪ እነሱ አይፈልጉሽም፣ ምክንያቱም ታመሻል። አንቺ ጊዜ አይነሽ። እናቴ ነቃቤ ባኝ እንደዚህ። ይሄ አስተማሪ ቪዲዮ ነው፣ በጣም አስተማሪ ለእናንተ የሚሆን ቪዲዮ ነው። እግዚአብሔር ስንቶቻችን እንደዚህ እያደረግን ያለን ባለን ጊዜ በጉብዝናችን ጊዜ መጎብኘት ያለብንን ሰው ሳንጎበኝ ራሳችንን እያየን ራሳችንን እያጠፋን ያለን፣ ስንመከር አንሰማም ያለን፣ ይሄ ስልጡንነት እየመሰለን ይሄ መጠጣት ማደር መጨፈር ምናምን ስልጡንነት እየመሰለን እኮ ነው። ክለብ ላይ አይደለም፣ እውነት አይደለም። እግዚአብሔር ይሄ በቃ ይመጣል የት ይሄዳል ምናምን ወንድ ላይ ምናምን እንደዚህ የምትሆኑ ሴቶች አላችሁ። እግዚአብሔር እንትን ይሄዳል ምናምን እሱ ስለፈለገሽ ነው አንቺ ጋር የመጣው። አንቺ ጋር የሆነ ነገር አይቶ ነው የመጣው። አንቺ ጋር ቤት ልስራ ላኑርሽ ምናምን እያለሽ ይሆናል የመጣው። መልክ ረጋፊ ነው። መልክ ከ26 እስከ 27 በኋላ ሴት ልጅ ቻው። መልክ ረጋፊ ነው። ስርዓትሽን ያዢ። ስርዓት ይህን ስርዓት አልይዝ ላለሽ ጓደኛችሁ ላኩላት። በእውነት ስርዓታችሁን ያዙ። ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። መብታችሁ ነው፣ የሚከለክላችሁ የለም። የሚከለክላችሁ ሰብስክራይብ አለማድረግ ብቻ። ሰብስክራይብ አድርጋችሁ የቻናላችን ቤተሰብ መሆን ትችላላችሁ። ለቀጣይ ቪዲዮ እንድንበረታታ ምናምን እኛንም ቪዲዮአችንን ደገፍ እንድታደርጉ እንጠይቃለን። እንግዲህ ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ሁሌም እንድላችሁ ሰላማችሁ ብዝት ይበልልን። ቸር ቆዩልን።